ሰላም ውድና የተከበራችሁ የኔ ቻናል ቲዩብ ተከታታዮች እንዴት ቆያችሁ? እኔ ደህና ነኝ። ዛሬ ይዤላችሁ የመጣሁት አንድ ታሪክ አለ። ታሪኩም የሞተ ሰው ማጣት ይከብዳል ወይስ በህይወት እያለ ባዕድ ሲሆንብን ማየት ይላል። ታሪኩን ስሙትና ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ እንድታስቀምጡልኝ በትህትና ጠይቃለሁ። የሞተን ሰው ማጣት ይከብዳል ወይስ በህይወት እያለ ባዕድ ሲሆንብን ማየት? በህይወታችን ውስጥ ትልቁና መራራው ስቃይ የትኛው እንደሆነ አስበህ ታውቃለህ? ሰው በሞት ሲለየን ስቃዩ እጅግ የጎላ ልብን የሚሰብር እና አካልን የሚያደማ ነው። ነገር ግን በዛ መራራ ሀዘን ውስጥ እንኳን አንድ እርግጠኛ የምንሆንበት ነገር አለ። ያ ሰው ከእንግዲህ አይመለስም፣ ተስፋችን ያበቃል። ያን ሰው ማቀፋችን ይቆማል፣ ድምፁን ዳግም አንሰማውም፣ ሀዘናችን መቃብሩ አቅፎ ይሄዳል። ጊዜን እየጠበቀ መረጋጋትና መጽናናትን ይፈልጋል። ሞት በመጨረሻ ምዕራፍ በመሆኑ አእምሯችን ለመቀበል ይገደዳል። ነገር ግን አንድ ሰው በዓይናችን ፊት እያለ በህይወት እያለ በየቀኑ እየራቀን ሲሄድ ትላንት ሚስጥራችንን፣ ህልማችንን፣ ሳቃችንን እና እንባችንን፣ ፍቅራችንን የተካፈልነው ሰው ዛሬ በአጠገባችን እያለ እንደማናቀው ባዕድ ሰው ሲሆንብን ማየት፣ ይህ ከሞት በላይ የሚያም የስነ ልቦና ስቃይ ነው። ምክንያቱም አካሉ በአካል አለ፣ መንፈሱ ግን የለም፣ ከኛ ጋር አይደለም፣ ርቆናል። የስልክ ቁጥሩ በስልካችን ውስጥ አለ፣ በአእምሯችን ውስጥ ሀሳቡን እናመላልሰዋለን፣ መደወል ግን አንችልም። ትናንት በፍቅር ያቀፈህ ሰው ዛሬ አጠገብህ ሲያልፍ እንኳን እንደ ሙሉ እንግዳ ዓይንህ ሳይቀር አይቶ እንዳልተመለከተ ያልፋል። በህይወት እያለን ሰው ማጣት ከባድ የሚያደርገው ተስፋህን አይሞትም። ምናልባት ነገ ይደውል ይሆን፣ ምናልባት እንደ ትናንቱ ይመለስ ይሆን የሚለው የውሸት ተስፋ በየቀኑ ይፈትንሃል። የሞተ ሰው በልባችን ውስጥ በትዝታ ይኖራል። በህይወት እያለ ባዕድ የሆነ ሰው ግን በየቀኑ ቁስላችን እያደሰ ይኖራል። ሞት አካልን ይለያል፣ መራራቅን ግን መንፈስና እምነትን ይገላል። ትናንት ያለ አንተ ወይ ያለ አንቺ አልኖርም እያለን ሰው ዛሬ ያለ ምንም ምክንያት በምክንያትም ቢሆን በመራር ሀዘንና ስቃይ ተስፋ በሚያስቆርጥ ውስጥ ሲለየን የራስን ቀን ስለ ሰው ልጅ ያለን እምነት፣ አክብሮት በጣም ልብ ይሰብራል። ስለዚህ አንዳንዴ ሀዘን ማለት ሰው መቃብር ውስጥ ሲገባ ብቻ አይደለም። ከባድ ሀዘን ማለት ትናንት የልባችን ሰው፣ የልባችን አካል ነው፣ የኔ ነው፣ የህይወቴ መጨረሻ ነው፣ እስትንፋሴ ነው ብለን በሙሉ ልባችን ያመንነው ሰው ሲለየን በጣም እንሰበራለን፣ እንወድቃለን፣ ሀዘን ውስጥ እንገባለን። በዛ ሰው በህይወታችን ተስፋ አድርገን የነበርነው ተስፋችን ይጠፋል። ብዙ ጊዜ እኛ ሰዎች በተለይ በወጣት ዘመናችን እያለን ከተለያየ ጾታ ጋር ስንተዋወቅ፣ ስንዋደድ፣ ስናፈቅርም ይሁን ስንፈቀር በጣም
በእምነት የምንይዛቸው ነገሮች አሉ። ያ ሰው አይተወኝም፣ አልተወውም የሚል እጅግ በሙሉ ተስፋ እናምናለን። ይህ ሄዶ ሄዶ መጨረሻ ላይ እኛን ይጎዳናል። የሞተ ሰው በልባችን ውስጥ በትዝታ ይኖራል። በሕይወት እያለን ባዕድ የሆነ ሰው ግን በየቀኑ ቁስላችንን እያደሰ ይኖራል። ሞት አካልን ይለያል፣ መራራቅን ግን መንፈስና እምነትን ይገላል። ትናንት ያላንተ ወይ ያላንቺ መኖር አልችልም ያለን ሰው ዛሬ ምንም ምክንያት ይርቀናል፣ ይተወናል፣ ይረሳናል። ስለ ሰው ልጅ ያለን እምነት አብሮ ይሰበራል። ዳግም ሌላ ሰው እንድናምን እንድንተዋወቅ እንኳን ለራሳችን ጊዜ ለመስጠት ያጥረናል። ዳግም በራሳችን ተስፋ አይኖረንም። ስለዚህ አንዳንዴ ከባድ ሐዘን ማለት ሰው መቃብር ውስጥ ሲገባ ብቻ አይደለም። ከባድ ሐዘን ማለት ትናንት የልባችን ሰው አካል የነበረው ዛሬ በሕይወት እያለ የባዕድነት ጭንብል አድርጎ ሲያልፈን የምናየው የጸጥታ ስቃይ ነው። እስኪ ንገሩኝ፣ ለእናንተ የትኛው ይበልጥ ያማል? በሞት ተለይቶ ትዝታው ብቻ የቀረ ሰው ወይስ በሕይወት እያለ ትናንቱን ዘንግቶ ባዕድ የሆነባችሁ ሰው እጅግ የሚከብደው የትኛው ነው? በጣም የሚከብደው የሞተን ሰው ሞቷል፣ አበቃ፣ እስትንፋሱ ሄዷል፣ ከእንግዲህ አናገኘውም የሚል ስነ ልቦናችን ይነግረናል። ያለን ሰው ግን እያለ መርሳትም ይሁን መተው አይምሯችን፣ ህሊናችን አይቀበለውም። ምክንያቱም ያ ሰው አለ እንዳለ ውስጣችን እያወቀ አይ የለም ከእንግዲህ አላየውም መርሳት አለብኝ በሚል የውሸተኛ ለአይምሯችን በመናገር ግን አይቻልም። ውድና ተመልካቾቼ ዛሬ ያቀረብኩላችሁ ታሪክ ይሄ ነበር። ሰብስክራይብ እያደረጋችሁ አበረታቱኝ። ከኔ ጋር ስለቆያችሁ በጣም አመሰግናለሁ። በሌላ ታሪክ እስከምንገናኝ መልካም ጊዜ